ክሊክ ክሊክ ኦራ ክሊክ የቻናሎች የሙሃ ልክ ክሊክ ክሊክ ኦራ ክሊክ። ሰላም ሰላም ክቡራትና ክቡራን የአውራ ክሊክ ቤተሰቦች እንደምናላችሁ። እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደሚታወቀው በቻናላችን የተለያዩ ቱቶሪያሎችን እንሰራላችኋለን። ዛሬም እጅግ በጣም ጠቃሚ ሆነ አዲስ ትምህርት ይዤላችሁ መጥቻለሁ። የዛሬው ትምህርታችን ደግሞ የሚያተኩረው እንደምታውቁት ብዙዎቻችሁ መንፈስ በሚባለውም ይሁን በሾርት ቪዲዮ ስትለቁ ከቲክቶክ ላይ ቀጥታ የምታመጧቸው ቪዲዮዎች አንዳንድ ጊዜ የቲክቶክን አርማ ወይም ሎጎ ወይም ምልክት ይዞባችሁ ይመጣል። የዛኔ ምንድነው አንዳንዶቹ ያ ምልክት ያ ሎጎ እንዳለ ምን ያደርጋሉ? ቻናላቸው ላይ ይለቃሉ። ይሄ ደግሞ በዩቲዩብ ላይ እንደዚህ አድርገው በሚለቀቅበት ጊዜ ወይ ሪዝድ ኮንቴንት ይላችኋል አሊያም ደግሞ ኮፒራይት ይላችኋልና እንደዚህ አይነት ነገሮች ብዙ ጊዜ ለማጥፋት ሲባል ቪዲዮን መቁረጥ ዳርና ዳሩን ሎጎ ወይም አርማውን ወይም ፕሮፋይል ፒክቸር ያለበትን ከቲክቶክ የመጣውን ቪዲዮ መቁረጥ እንደ ዓላማ አድርገን ወይም እንደ አማራጭ አድርገን እንወስዳለን። ያ ደግሞ ምንድነው የቪዲዮን ሐሳብና ይዘት ብዙ ጊዜ ይቀንሰዋል ማለት ነው። ስለዚህ እንደዚህ አይነት ችግር ለሚገጥምባችሁ እንዴት ነው ከቲክቶክ ላይ ያወረድነው ቪዲዮ የቲክቶክ ሎጎ አርማ ወይም ፕሮፋይል ፒክቸሮች ምንም ነገር ሳይኖሩት ንጹህ ቪዲዮ ብቻ ከቲክቶክ ላይ ወደ ዩቲዩብ ልናመጣ የምንችለው የሚለውን በዛሬ ቪዲዮ አሳያችኋለሁ ማለት ነው። በጣም ቀላል ነው። ግን እንደምታውቁት ብዙዎቻችሁ በዚህ እየተቸገራችሁ እንደሆነ አውቃለሁ። በመንፈስ ለሚባለው ለመግባት ስታመጡ ቆርጣችሁ በጣም ትንሽ የቪዲዮ ወይም ደግሞ ትልቅ የሆነና የቪዲዮን ይዘት ይለቅባችኋል ወይም ደግሞ የተሟላ እንዳይሆን ያደርግባችኋል። ስለዚህ ለዚህ ችግራችሁ መፍትሄ ይዤ ነው የመጣሁት ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር እየጠየቁ የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን እንደዚሁም ያሏችሁን በዩቲዩብ ዙሪያም ሆነ በተያያዥ ነገሮች ጥያቄ ካላችሁ በኮሜንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። ወደ ትምህርቱ እንለፍ። እንግዲህ መጀመሪያ የምታደርጉት ወደ ፕሌይ ስቶር ትገባላችሁ ማለት ነው። አንድ አፕ አለ፣ እሱን አፕ ዳውንሎድ ማድረግ አለባችሁ ማለት ነው። ስለዚህ ወደ ፕሌይ ስቶር ትገባላችሁ ማለት ነው። ከዛ በኋላ ፕሌይ ስቶር ከገባችሁ በኋላ ምን ብላችሁ ትጽፋላችሁ? ሰርች ቦክስ ጋር እዚህ ጋር እንደምታዩት ስናፕቲክ ብላችሁ ትጽፋላችሁ ማለት ነው። ስናፕቲክ ብላችሁ ከጻፋችሁ በኋላ ይሄ የምታዩት ይመጣላችኋል ማለት ነው። ይሄ የሚመጣላችሁ አፕ ሞባይላችሁ ላይ ወይም አንድሮይድ የሆነ ታብሌት ከሆነ እዛ ላይ ትጭኑታላችሁ ማለት ነው። ይሄንን ከጫናችሁ በኋላ ምንድነው የምታደርጉት? አሁን ወደ ቲክቶክ እንሄዳለን ማለት ነው። ቲክቶክ ላይ ከሄድን በኋላ ወደ ዩቲዩብ ማምጣት የምንፈልገውን ቪዲዮ እንከፍታለን ማለት ነው። እሱን ከከፈትን በኋላ እንግዲህ እንደምታውቁት ሼር ላይክ ምናምን የምናደርግበት ዲዩት የምናደርግበት ቲክቶክ ላይ አለ። እዚህ ጋር ስትመጡ እቺን ስንነካት ምን አለ? ኮፒ ሊንክ፣ ሼር፣ ዳውንሎድ ምናምን የሚሉ እነዚህ የምታዩቸው ቲክቶክ ላይ ያሉት ፊቸሮች የት ይመጣሉ? እዚህ ጋር ይመጡላል። ከዛኛ ምንድነው የምናደርገው? ኮፒ ሊንክ የምትለዋን እንጫናለን ማለት ነው። ኮፒ ሊንክ የምትለዋን እንጫናለን ማለት ነው። ኮፒ ሊንክ የሚለውን ከተጫንን በኋላ ሚኒማይዝ እናደርግና ወይም ደግሞ ወደ ታች እናደርገውና የቲክቶክን የከፈትነውን ማንን እንከፍታለን? ቅድም ዳውንሎድ ያደረግነውን ስናፕቲክ የሚባለውን እንከፍታለን ማለት ነው። ልክ ስናፕቲክ የሚለውን ስንከፍት አውቶማቲካሊ እዚህ ጋር እንደምታዩት የቲክቶክ ኮፒ ሊንክ ያደረጋችሁትን እዚህ ውስጥ ያስቀምጥላችኋል። ከዛ በኋላ እታች እንደምታዩት ዳውንሎድ ኖ ወተርማርክ የሚል አለ። አያችሁት? እዚህ ጋር ዳውንሎድ ይላል፣ ከዛ ኖ ወተርማርክ ይላል። እሱ ኖ ወተርማርክ የሚለውን እንጫናለን። ወተርማርክ ማለት የቲክቶክ ላይ ሎጎ አርማ እዚህ ቦታ እየቀያየረች የምትቀመጠው የቲክቶክ ሎጎ ወተርማርክ ነው የምትባለው። ከዛ በኋላ ዳውንሎድ ያደርግላችኋል ማለት ነው። ዳውንሎድ ካደረጋችሁ በኋላ የዳውንሎድ ያደረግነውን ሄደን እንይ። ዳውንሎድ ያደረግነውን ሄደን ስናይ እንደምታዩት ምንም አይነት የቲክቶክ ሎጎና አርማ እዚህ ቪዲዮ ላይ የለም ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ የዩቲዩብ ቻናል ተከታታዮቻችን ለዛሬ ያዘጋጀሁላችሁ ቪዲዮን ይህን ይመስላል። በሌላ ጊዜ በሌላ ተመሳሳይ ቪዲዮዎች አስተማሪ በሆኑ ቪዲዮዎች እመጣለሁ። ለቻናሌ እንግዳ የሆናችሁ በድጋሚ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናሌ ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ በማስቀመጥ እንድታበረታቱን ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ሰላም ሁኑ። ቻው። ክሊክ ክሊክ ኦራ ክሊክ የቻናሎች የሙሃ ልክ ክሊክ ክሊክ ኦራ ክሊክ